ወይኔ ጉዴ! የት ልግባ? ወይኔ የት ልደበቅ? ወይኔ ካገኘ ይገደሉኝ። ትኩስ ትንፋሽሽ የፍርሃት ነው ወይስ? ወይኔ ወንድሜ ይቅርታ አድርግልኝ። በጣም ደንግጬ ኩሉ ሊገሉኝ የሚፈልጉ ሰዎች አሉ። ይቺ ጥፊ የፍቅር መጀመሪያ እንጂ የጸብ ምልክት አይደለች። ቆንጆ አንቺን የመሰለች አበባ ልጅ ደግሞ ስደነግጥ ያምርባት። እኔ እያሳደዱኝ ነው እያልኩ ካንተ ምንድን ነው የምትቀባጥረው? ዞር በልልኝ። ከኔ ርቀሽ የምትሄጂ ከሆነ ግን አሁን የሚከተሉሽ ሰዎች አሳደው ይገሉሽ። እሺ ምን ላድርግ? አማሬ ቦሊድ ሟሌ ሚያብ ካስዋጋታ እንኳን ወደ ሰፈራችን በደና መጣሽ ነው የሚለው ተርጓሚ ዳግም ወንድማል። ሰማይንና ምድርን የፈጠረ ጌታ ዛሬ አንቺን ሲፈጥር ልዩ ጥበቡን የተጠቀመ ይመስላል። ይሄ የህንድ ሳሪ ባንቺ ላይ ሲሆን ጨረቃ ከደመና በላይ የወጣች ይመስላል። ውበትሽ ልቤን ብቻ ሳይሆን የዚህን የሰፈር አየር በአንድ ጊዜ ቀየረው። በእናትህ እንደዚህ አትበለኝ። ወይኔ ኡንሄዴ ታያቸው። በጀግንነቷ በመትታወቀው ህንድኗ ኒው ዴሊ ውስጥ ለ7 ቀን ቆይቼ ነበር። በ7 ቀን ሁሉ እባካችሁ ምንም እንዳትሏት፣ የጠየቃችሁትን ገንዘብ እያመጣሁላችሁ። ለአንድ ሰው ትንፍሽ እንዳትል ቃል እገባላችኋለሁ። ለማንም አልተናገርኩም፣ ብቻ ግን እሷን እንዳነኳት። ይኸው እየመጣሁ ነው። 5 ደቂቃ ብቻ እባካችሁ። ወይኔ ሌባ ሌባ! ኧረ በእናትሽ ካልፈለግሽ አለመብላት ትቻለሽ። ወይኔ ወይ አንቺ አምሻል እንዴ? እኔ ለራሴ ስንት ችግር ያለብኝ ሰው ነኝ። ሚስቴ ታግታ እኮ እዚህ ሌባ ሌባ ያሟል እንዴ? መልካምነት ለሁሉም ነገር ይከፍላል እና ሁሉም ሰው መልካም ይስራ። ልጆቼ ሰው የዘራውን ያጭዳል። ቸኩል የተሰራ ሰናይ ተግባር ነገ መጸጸቻ ይሆናል። እባክህ ልጄ እቺን የጫማ ክር ሰርልኝ። እንደው አቀቶኝ ነው አባቴ ቸኩያለሁ። እሺ ግድ የለም። ይህችን መልእክት ደግሞ በዛኛው ቅያስ ላለ ሰው ትሰጥልኛለህ። አረ ጋሼ ለነፍስህ ነው። ይኸው በፍጹም እየመጣሁ ነው። ሕይወቴን አሳጣሽኝ። እገልሻለሁ አንቺ ጨካኝ! አና አንቺ ነሽ? አላማረብኝም? በጣም ዳጊዬ አምሮ ባህል ግን ወዴት ነው አንተ? አንድ ቀሽ ትቀጠሯለች። ሴት ነው ወይስ ወንድ? ሆሆ ሴትዮ ጤና የለሽም እንዴ? አንተ ካልነገርከኝ ግን እጮሃለሁ። አንቺ ጮሽ አልጮሽ ማን ግድ ይሰጧል? አሳያቸው ብቸኛውን ያጨፋፈር ስልትሽ ኮራለ በዓለም ዙሪያ ተወዶ ተደንቆ ገኖ አንቺ ጤና የለሽም እንዴ? እዚህ ድረስ ምን ትሰሪያለሽ? ትሄድበትን ለማወቅ ነው። ተከተኝና አጋጭሻለሁ። ሂድ። አንቺ አምሻል እንዴ? አትከተኝ አልኩሽ አይደል እንዴ? ብዬ እመጣለሁ አብሬክ። ወይኔ በፈጣሪ ስምኗን ነው የጣለብኝ። ይኸውልሽ ትሰሚኛለሽ? ሁለተኛ እንዳትከተኝ ሂጂ። ምን ችግር አለው አብሬክ? በይ ችግር ቢኖረውም ባይኖረውም ግን በቃ አለቀ። አትሄጂ። አፈቅራለሁ እኮ። ምን ወስን ስትይ ዛሬ ነገ
ያልኩሽ የምትወጂኝ ፍቅሬ ሳትወጂ አስጨከንኩሽ ለዓመታት ልረዳ የሆነ ነገር በላ ምንም ልልሽ አልችልም። አትጂብኝ ውዴ ያወኩት ብዙ